12ኛ ክፍል ኢንትራንስ ኤግዛም ተፈትኜ 579 እንዳመጡ የረዱኝን 4 ስቴፖች በዚህ ቪዲዮ ላይ እናያለን ማለት ነው። እናንተም ደግሞ አሁን ያላችሁበት ሴናሪዮ ላይ ብትሆኑ የሚጠይቋቸውን ጥያቄዎች ሰብስቤ በዚህ ቪዲዮ ላይ አንድ ላይ ለመመለስ እንሞክራለን ማለት ነው። እኔ ዮርዳኖስ ሳሙኤል እባላለሁ። ይህን ቪዲዮ ጀምረው ኦቨርቪው ለማየት ያክል እንዴት ቀላልና አጭር በሆነ ሰዓት ውስጥ እናጥና፣ ጥያቄዎችንስ እንዴት እንስራ፣ ከየትስ እናገኛለን፣ ስኬጁልስ እንዴት እናወጣ፣ ለምን ይጠቅመናል፣ ፕሮክራስቲኔሽንስ ላለማጥራት ስሜቱን እንዴት መግታት እንችላለን የሚሉትን ነገሮችን በዚህ ቪዲዮ እናያለን ማለት ነው። እንጀምር። ኦኬ፣ የመጀመሪያው ነገር እንዴት እናጥና የሚለው ነገር ነው። አይኖ ማጥናት በጣም የሚከብድ ነገር ነው። በጣም አንድ ነገር ላይ ዴዲኬትድ ሆኖ ለሆነ ሰዓት ያክል መቆየት ማለት የሆነ ጥረት ይጠይቃል። እንዴት ያን ነገር በቀላሉ ደግሞ ማሳካት እንችላለን፣ እንዴት በቀላሉ ውጤት ማምጣት፣ እንዴት መረዳት እንችላለን የሚሉትን ነገሮች በሶስት ሴናሪዮ ከፋፍዬ ላስረዳችሁ። የመጀመሪያው ሴናሪዮ እንዴት እናጥና የሚለው ነገር ነው። እንዴት ያንን ኮንሰፕት እንረዳው የሚለው ሲሆን፣ የሁለተኛው ኮንሰፕት ደግሞ እንዴት ያን የተረዳነው ነገር ጥያቄዎችን እንስራ የሚለው ነገር ነው። የሶስተኛው ደግሞ ሴናሪዮ ደግሞ እንዴት ሌሰን ፕላን እናወጣ፣ ሌሰን ፕላን ውስጥ ለምን ይጠቅመናል የሚሉትን ነገሮች እናያለን ማለት ነው። እንደ አጠቃላይ ግን አሁን የምነግራችሁ ነገር በቀላሉ የነዚህ ነገሮች እንዴት እናሳካለን የሚሉትን ነገሮች ነው። የመጀመሪያው ነገር ሪኮመንድ ማድረጋችሁ ዩቲዩብ ቪዲዮ ነው። ዩቲዩብ ቪዲዮ ለምን እንደዚህ እንደምላችሁ ልንገራችሁ። ለምሳሌ እናንተ አሁን እንግሊሽ ልታጠኑ ነው ልበላችሁና እንግሊሽን መጻፋችሁን ከፍታችሁ ወይም ኤኒ ኤክስትሪም ምናምን ከፍታችሁ ልክ ስትጀምሩ ከ00 ነው የምትጀምሩት። የሆነ ባክግራውንድ እውቀት እኮ ይኖራችኋል፣ አይ ነው። ግን ልክ መጻፉን ገልጣችሁ ስታነቡ ከ00 ነው የምትጀምሩት። ያን ያህል በጣም ትልቅ እውቀት አይኖራችሁም። ግን አንድ ቪዲዮ የምታዩ ከሆነ ምንድነው መሰላችሁ የሚጠቅማችሁ እናንተ ልትሄዱበት ልትጀምሩት ያለውን ፕሮሰስ ሄዶ ተረድቶት ጥያቄ ሰርቶ ምናምን የተዘጋጀ ቪዲዮ ነው እናንተ የምታዩት። አንድ ነገር ከመጀመራችሁ በፊት ኦቨርቪው የሚያሳያችሁ አንድ ዩቲዩብ ቪዲዮ ብታዩ በጣም ከምታስቡት በላይ ጊዜያችሁንም ትቆጥባላችሁ። ከዛም ደግሞ ለመረዳትም ደግሞ በጣም ይቀላችኋል። ከቪዲዮን ካያችሁት በኋላ ልክ ስትጀምሩ ያለው ፕሮሰስ በጣም ቀላል ነው የሚያደርገው። በአንዴ ነው ለጥ አድርጋችሁ የምትሄዱት ማለት ነው። እንደዚህ ነገር ላይ ሞር ፎከስ አድርጎ ደግሞ አንድ የሚሰራ ልጅ አለ፣ ሙሉ ልጅ ይባላል። ስለዚህ እንዴት ነው የሚያደርገው? እንግሊሽ በምን አይነት መልኩ እናጥና፣ ፊዚክስ እንዴት እናጥና፣ ባዮሎጂስ እንዴት እናጥና ምናምን ብሎ ቪዲዮ ሰርቶላችኋል ማለት ነው። በጣም የሚገርም ልጅ ነው። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ጎ ቼክ ሂም አውት ማለት ነው። የመጀመሪያው ሲናሪዮ እንዳልኳችሁ እንዴት እንረዳ የሚለው ነው። ሙሉ ልጅን ሪኮመንድ አድርጋችኋለሁ። ጎ ቼክ ሂም አውት። ግን እንዴት እንረዳ ለሚሉት ደግሞ ቪዲዮ የሚሰራውላችሁ ደግሞ የራሳቸውን የቻሉ ቻናሎች አሉ። የመጀመሪያው ግሎብ ዶክ የሚባል ቻናል አለ። የሁለተኛው ዘ ኢንስቲትዩት፣ ሶስተኛው ደግሞ ሳይንስ ኤክስፕሌንድ የሚባል አለ። በሲፈን ተክሉ ነው ይሄ ቻናል የሚመራው። አራተኛው ደግሞ ኦርጋኒክ ኬሚስትሪ የሚባል አለ። ማርያም በጣም የሚገርም ቻናል ነው። ማትስ፣ ፊዚክስ፣ ኬሚስትሪ ምናምን ላይ በደንብ ቪዲዮ ይሰራላችኋል። እሱን ጎ ቼክ ሂም አውት ማለት ነው። ለሶሻል ተማሪዎች ደግሞ ኢኮኖሚክስ ምናምን ላይ ደግሞ በደንብ ፎከስ አድርጎ የሚሰራ ደግሞ ፎርቲኖ አካዳሚ የሚባል ቻናል አለ። እነሱንም ጎ ቼክ ሂም አውት ማለት ነው። እንደ አፕሊኬሽን ደረጃ ደግሞ አሁንም ሲፈን ተክሉ 575 ከ600 ያመጣችሁ ልጅ ማለት ነው። እሷ ሪኮመንድ ስላደረጋችሁ ነው እኔም ሪኮመንድ ማድረጋችሁ። ችካላ የሚባል አፕሊኬሽን አለ። እሱ ጋር ያለውን ነገሮች ጎ ቼክ ሂም አውት። ጥሩ ነገር ከሆነ ሂዱበት፣ ካልሆነም ደግሞ ሌላ ነገሮችን ይዛችሁ መቀጠል ትችላላችሁ ማለት ነው። የሁለተኛው ሲናሪዮ ጥያቄ መስራት ነው። እንደምናውቀው ኢንትራንስ ኤግዛም ልክ ሲወጣ በጣም ድግግሞች ይኖሩታል። የጥያቄዎች ድግግሞች፣ የጥያቄ አወጣጡን ስትራቴጂ ድግግሞች ይኖረዋል። ስለዚህ ጥያቄ በምትሰሩበት ሰዓት በምን አይነት መልኩም ደግሞ ማጥራት እንደምትችሉ ይደግፋችኋል ማለት ነው። እናም ደግሞ ስታነቡትና ጥያቄ ሌሊክ ሲመጣ ያለው አንደርስታንዲንግ እና ፕሮሰስ የምናደርግበት መልኩ ስለሚለያይ ጥያቄ ልክ ካጠናችሁ በኋላ ጥያቄ መስራታችሁ ግዴታ ነው ማለት ነው። እንዴት እንስራ የሚለውን ነገር ደግሞ አንድ ላይ ነው ያለ። በጣም የረዳኝ ነገርና በጣም ነገሮች እንዲቀልልኝ ያደረገው ነገር እንዳልኳችሁ ጥያቄ መስራት ነው። ያም ጥያቄ ደግሞ የምሰራው በምን ነበር መሰላችሁ? ኢትዮ ማትሪክስ የሚባል አፕሊኬሽን ነበር። የምሬ ነው። በጣም ይጠቅማችኋል፣ ታመሰግኑኛላችሁ። ምንድነው መሰላችሁ የሚያደርገው? በአመተ ምህረት ከፋፍሎ የ2013 የ2014 የ2015 እያለ ከፋፍሎ ለምሳሌ አሁን ስለ እንግሊሽ ከሆነ እንግሊሽን ያወጣውና ከ2015 ከሆነ ለምሳሌ መረጣችሁት ከዛ በኋላ በዩኒት ይከፋፍልላችኋል። ዩኒት 1 ዩኒት 2 ዩኒት 3 እያለ ከዛም በኋላ ደግሞ ጥያቄዎቹን እየሰራችሁ ኤክስም ከገባባችሁ ደግሞ ኤክስፕላኔሽን ደግሞ ከስሯል ለምን እንደዛ የሆነ ሚል አረዳት ማለት ነው። እናም ደግሞ ጥያቄዎቹንም ደግሞ እንዳጠቃየ ደግሞ ልክ ማትሪክ ላይ እንዳላችሁ ሆናችሁ እንድትዘጋጁ በሰዓቱ ሬንጅ አውጥቶ እንድትዘጋጁበት ያደርጋችኋል ማለት ነው። በምን ጠቀመኝ? ስልኬ ላይ ስለሆነ አፕሊኬሽን ስለሆነ እመኑኝ። ቤተሰብ ጋር ሄድኩ ወይም ደግሞ ማጥናት ሰለቸኝ አልጋ ላይ ዝም ብዬ ተኝቼ ከሆነ ወይ ደግሞ ሽንት ቤትም ልሂድ ወይ ደግሞ መንገድ ላይም ልሁን ታክሲ ውስጥም ልሁን በቃ እመኑኝ ምንም ድረስ ስለማይጠይቅ ስልኬ ነው በቃ ከፍቷለሁ። ዝም ብዬ ጥያቄዎችን እሰራለሁ። ከዛ በኋላ ደቂቃውን ከሆነ ቼክ እያደረኩ በዛ መልኩ እሰራለሁ ማለት ነው። እኔም
አልፌበታለሁና ቁጭ ብላችሁ ስታጠኑና ስልካችሁ ላይ ደግሞ ልክ ሲሆንና በቀላሉ የምታገኙት ነገር ሲሆን እመኑኝ በጣም ይጠቅማችኋል። ስለዚህ ኢትዮ ማትሪክስን ሪኮመንድ አደርጋችኋለሁ። ሌላም አፕሊኬሽኖች አሉ እናንተ የምታውቋቸው ካሉ እነሱንም መጠቀም ትችላላችሁ። እኔ ግን ይሄን ኤክስፒሪየንስ ስላለኩበት ስለጠቀመኝ ነው ሪኮመንድ ያደርኳችሁ። የሁለተኛው ደግሞ ፈተና የሚባል ዌብሳይት አለ። እነሱም ጥያቄዎች ምናምን አንድ ላይ ያወጣላችኋል። እሱንም ጎቼ ኤግዛማውት ማለት ነው። በወረቀት ነው የሚመችኝ ካላችሁ ደግሞ ለየትኛውም ላይብራሪ የትምህርት ቤታችሁ ላይብራሪ ሄዳችሁ ብትጠይቁ የመኑኝ ታገኛላችሁ። እሱንም ማየት ትችላላችሁ ማለት ነው። ቴሌግራም ቻናሎችም ይኖራሉ። እነሱን ደግሞ ዲስክሪፕሽን ላይ ያስቀምጥላችኋለሁ። ጎቼ ኤግዛማውት ማለት ነው። የሶስተኛው ሴናሪዮ ደግሞ ስኬጁል እንዴት እናወጣ ነው። ስኬጁል ስናወጣ ለምንድን ነው የምናወጣው? መጀመሪያም ነገር ምንድነው መሰላችሁ የሚረዳችሁ ለአእምሮአችሁ ማይንድ ማፕ እንድታረጉ ይፈቅድላችኋል። ለምሳሌ እኔ አሁን ባዮሎጂና ፊዚክስ ነገር እወዳለሁ። ኬሚስትሪ ደግሞ አልወድም ነበር፣ ብዙ አይመቸኝም። ስለዚህ ምንድን ነበር ማድረገው? ኬሚስትሪ ልክ ትንሽ ማጣት እንደጀመርኩ ልክ ሲደብረኝ የተወውና ከዛ ወደ ባዮሎጂ ምናምን እሄድ ነበር። እንደዛ ማድረግ ምንድነው የጎዳኝ? ልክ ማትሪክ ፈተና ላይ ልክ ሲቀመጥ ብዙ ነገሮችን ከበር አላደረኩም ነበርና ጥሩ ውጤትም ማምጣት የምችለውን ድረስ ላልሄድበት እችላለሁ ማለት ነው። ሶ በእናንተም ኬዝ አሁን በሙዳችሁ በፍላጎታችሁ ዛሬ ደብሮኛል እንግሊዝ፣ ዛሬ ደብሮኛል ፊዚክስ፣ ዛሬ ደስ ብሎኛል ማትስ እያላችሁ ከምታጠኑ ይልቅ ማፕ አውጥታችሁ ስኬጁል አውጣችሁ የምትሄዱ ከሆነ በስሜታችሁ አይደለም የምትገፉት ማለት ነው። ማድረግ ስላለባችሁ ነው የምታደርጉት። ለምሳሌ መጋቢት 1 ላይ ማትስ የ9ኛ ክፍል ዩኒት 3 እንግሊሽ ስለ ቴንስ ነው ማጠናው። በመጋቢት 2 ላይ ደግሞ የፊዚክስ ጥያቄዎች ነው የምሰራው። ከዛ ደግሞ ባዮሎጂ የ9ኛ ክፍል ዩኒት 10 ነው ማጠናው ምናምን እያላችሁ ስኬጁል የምታደርጉ ከሆነ በስሜታችሁ አትሄዱም። ለአእምሮአችሁ ማይንድ ማፕ ይኖራችኋል ማለት ነው። አሁንም ደግሞ ወጣት ነን አይኖ ሊደብረን ይችላል ወይ ደግሞ ከቤተሰቦቻችን የሆነ ፕሮግራም ሊያጋጥመን ይችላል። አንድ ቀን ሳናጠና ሊያልፈን ይችላል። ያም ደግሞ ነገሮች ይፈጠራሉ አይኖ። ስለዚህ እንደዛ ነገሮች ለሞት ሲጀምሩ አድጀስት ለማድረግ እየሞከራችሁ አሁንም በፕላናችሁ ይዛችሁ ነው መሄድ ያለባችሁ ማለት ነው። ግን እመኑኝ ፕላን ግዴታ ነው፣ ካልሆነ በስሜታችሁ ነው የምትገፉት ማለት ነው። ሶ እንደ አጠቃላይ ሶስቱ ሰናሪዎች ይሄን ይመስሉ ነበረ። ወደ ቀጣዩ እንሂድ። የሁለተኛው ደግሞ ሌላኛው ቲፕ ብዬ ደግሞ ያስኩላችሁና ጥያቄ ነገር ደግሞ ፕሮካስቲኔሽን ነው። ፕሮካስቲኔሽን በቃ ሌዚነስ እና ፕሮካስቲኔሽን በጣም ከባድ ነገር ናቸው። በቃ ደብተሩን እገልጠዋለሁ እኔ ማስተውሰውን ደብተሩን ልክ ገልጬው ላነብልና ከዛ በኋላ ደግሞ ትንሽ አንድ ፔጅ ምናምን ካነበብኩ በኋላ መልሶ ይሰለቸኛል። ከዛ አቆመዋለሁ ወይም ደግሞ ነገ አጠናለሁ ወይም ከአንድ ኤፒሶድ በኋላ ወይም ደግሞ ከአንድ ጨዋታ በኋላ እያልኩ በጣም ጊዜውን ገፋው ነበር አይገልጸው። ለዚህ አንድ መፍትሄ ብዬ የሚነግራችሁ ነገር ምንድነው መሰላችሁ? አይኖ በቃ ሁላችን የምናውቀዋለን፣ ግን ቤተሰብ የሚባል ነገር አለ። በቃ ቤተሰብ የሚባል ነገር አለ። 12 ዓመት ሙሉ 15 ዓመት ሙሉ ያስተማራችሁ አንድ ቤተሰብ አለ። እነሱ ቤተሰቦች ደግሞ ወደዳችሁም አልወደዳችሁም በእኛ ሀገር ስታንዳርድ አንድ ተማሪ ውጤታማ በቃ ወላጆቹ አስተምሮታል ብሎ የሚታሰበው 12ኛ ክፍል ድረስ ሄዶ ጥሩ ውጤት አምጥቶ ልክ ሲያልፍ ነው። ሶ በቃ ማለፋችሁ የግዴታ ነው። ባታልፉ እኮ ችግር የለውም፣ ግን በቤተሰብ ደረጃ ደግሞ ብታልፉላቸው የሚሰማቸውን ደስታ እናንተም ታውቁታላችሁ፣ በጎረቤት በዘመዶቻችሁ ታዩታላችሁ። ሶ በቃ አባታችሁን ወይም አስቡት። በቃ ያውሉ ከፍሎ ያስተማራችሁን አባታችሁን ወይም ደግሞ ያውሉ ሰዓት ያመላለሰቻችሁን እናታችሁ ሊሆን ይችላል፣ ወይም ያሰበችላችሁ ወይ የከፈለችላችሁ አለ አይደለ? አጎት አክስት ይኖራችኋል እናንተ የሚጠብቁ ወይም ደግሞ ከዝኖች አሏችሁ ከታናናሾቻችሁ ከእናንተ አይተው ጥሩ ውጤት ማምጣት የሚችሉ ማለት ነው። አሁን በኔ ሴናሪዮውን ታላላቅ ከዝኖቼ ነበሩ፣ ወንድሜም አለና አልፈዋል። በቃ ጥሩ ውጤት ይዘው ነው ያለፉት። እነሱ ነው የኔም ጥሩ ውጤት ለማምጣትና ለማለፍ ነበር ጥሬ ሲሄድ የነበረው። ሶ እናንተም ደግሞ ለተናናሾቻችሁ ኤግዛምፕል ለመሆን መሞከር መቻል አለባችሁ። አይንሆ እንደ እንትን ሊሆን ይችላል፣ ግን የምር ሪያሊቲው ግን እሱ ነው። ተማሩም አልተማሩም ዩኒቨርሲቲ ቀጥሉ አትቀጥሉም እሱ ሌላ ሴናሪዮ ነው፣ ሌላ ጊዜ የምናወራበት ቶፒክ ቢሆንም አሁን ግን እስከ 12 ድረስ ከመጣችሁ አይቀር ደግሞ ውጤቱን ይዛችሁ ብታልፉ በጣም በቃ ለቤተሰቦቻችሁም እመኑኝ ለራሳችሁም ደግሞ አኮምፕሊሽ ትሆናላችሁ ማለት ነው። ለነገሮች ሁሉ መልስ ታገኛላችሁ። ለቤተሰቦቻችሁም ደግሞ የጥረታቸውን ውጤት ማሳየት መቻል አለባችሁ። ሶ ልክ ማጥናት ልክ ሰለቻችሁ በቃ አባታችሁን አስቡ። ያው ሁሉ ጊዜ ከፍሎ ያስተማራችሁ ወይ እናታችሁን ወይ ተናናሽ ወንድም ወይም አክስት ያጎት ልጅ ካለቻችሁ ደግሞ እነሱን እያሰባችሁ አይ ኖ ዘ ስትራግል በቃ እውነት እኔ በቃ እየከፈትኩ ስንቴ እንደምዘገው እኔ በስነ ስርዓት ነው ማስተዋወሰው። ግን በቃ እነሱን እያሰባችሁ ለመሄድ ሞክሩ። ደግሞ 5 ደቂቃ 10 ደቂቃ ልክ ማጥናት ከጀመራችሁ በኋላ መኑኝ ያቺ አቁሙ የምትለው ፊሊንግ ደግሞ ስለምትጠፋ እሱን ኢነርጂ ይዛችሁ ለመቀጠል ሞክሩ ማለት ነው። የሶስተኛነት ደግሞ የስኩላችሁ ቲፕ ደግሞ
እኔም ስትራግል አድርጌበት ነበረ። ግን ደግሞ በጣም በኋላ ያገዘኝ ነገር ቢኖር በቃ ከፈጣሪያችን ጋር መገናኘት ነው። ሙስሊምም ሁኑ ክርስቲያንም ሁኑ ፕሮቴስታንትም ካቶሊክም ሁኑ ብቻ it's not the main thing። ግን በቃ እናንተ በምታምኑበት ነገር ግን ፎከስ ማድረግ መቻል አለባችሁ። እኔ ኦርቶዶክስ እምነት ተከታይ ነኝ። ግን ምንድን ነበር ማድረገው የፈተና ቀንም ከፈተናም በፊት ደግሞ በቻልኩት አቅም ሄጄ ለመጠመቅ ሞክር ነበር። ወይ ከማጥናቴ በፊት አባታችሁን ይልል ይችላል፣ ወይ እናንተን ደግሞ ሙስሊሞች ከሆናችሁ ወይ ሰግዳችሁ ጀምሩ፣ ወይ ጸልያችሁ ጀምሩ። በቃ ፈጣሪን ይዛችሁ ደግሞ የምትሄዱ ከሆነ በጣም ትልቅ ፕሮግረስ ማምጣት ትችላላችሁ። እኔ የፈተና ቀን አስተውሳለሁ። እንትን ለማለት አይደለም ገብቷችኋል። ብቻ ሐሳቡ ግን ስለጠቀመኝ ነው ለእናንተ ምነግራችሁ። ግን የፈተና ቀን በየቀኑ እየሄድኩ ጸበል እጠመቅ ነበር። በየቀኑ ማለት ነው እየሄድኩ እየተጠመኩ ነው ከዛ ወደ ፈተና መሄደው። እንደዛ ማድረጌ እመኑኝ በጣም 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 ነው የጠቀመኝ። በጣም ኮንፊደንሴን ቢውልድ አድርጎታል። በቃ እምነቴን በሱ ላይ ጥያለሁ ማለት ነው። እኔ ከራሴ የምችለውን አድርጌ ከዛ ለሱ ትችላለታለሁ ማለት ነው። እናንተም ደግሞ 3 ወር አላችሁ። ስለዚህ አሁን በጣም ኮኔክት ማድረግ ያለባችሁ ጊዜ ነው። መጠየቅ ያለባችሁ ጊዜ ነው። እመኑኝ ደግሞ ይመለስላችኋል ማለት ነው። ከራሳችሁ እምነታችሁ ጋር ሄዳችሁ ብዙ ጥያቄዎች የሚመለሱላችሁ ነገሮች አሉ። ሶ በራሳችሁ ጥረት ብቻ ሳይሆን ሁሌም ቢሆን አንድ አለ ፈጣሪ አለ። በእምነታችሁ መሰረት እሱን ይዛችሁ መከተል መቻል አለባችሁ ማለት ነው። አራተኛው ነገር ደግሞ 12ኛ ክፍላችሁ እና ደግሞ ጊዜው እየሄደ ነው። ከዚህ በኋላ ሃይ ስኩል ላይፍ የሚባል ነገር አይኖርም። አይኖም ደግሞ እኔም 12ኛ ክፍል ሆኜ አሳልፌዋለሁ። ዴዎች አሉ፣ ብላክ ዴ አለ፣ ዋይት ብላክ ኤንድ ዋይት ዴ አለ፣ ከለር ዴ አለ፣ ዋተር ዴ አለ። ስለዚህ እንደዚህ አይነት ነገሮች አሉ። ወይም ደግሞ በዓላት ይኖራሉ። አሁን ለምሳሌ የፋሲካ በዓል አለ፣ ሆሳዕና አለ፣ በሙስሊሞችም አሁን ረመዳንም አለ። ሶ እንደዚህ አይነት ነገሮች ይቀጥላሉ። ላይፍ ይቀጥላል። እነዛ ነገሮች ደግሞ ትታችሁ መሄድ የለባችሁ። እመኑኝ ትታችሁ መሄድ የለባችሁ። አንድ ላይ እያሳለፋችሁ መቀጠል ያለባችሁ። አሁን እውነቴን እኮ ነው። አሁን ከለር ዴ አሁን ለምሳሌ መቼ ነው የሚሆነው? አንዴ ነው የሚሆነው አይደለ? በ12ኛ ክፍል አንዴ ነው የሚሆነው። አንድ ቀን ስላችሁ ሙሉ ቀኑን ሳይሆን ያቺ የምትከበረበትን ጊዜ ባታጠኑ ያን ያህል የምትጎዱት ነገር አይኖርም። እመኑ። ሄዳችሁ ጊዜያችሁን በጥሩ ነገር ለማሳለፍ ሞክሩ። ከለር ዴ የምታሳልፉ ከሆነ ሄዳችሁ አክብሩት። በዓላት ካለ ደግሞ በእምነታችሁ ደግሞ ሄዳችሁ አሳልፉ። ቤተሰቦቻችሁ ጋር መሄድ ካለባችሁ ሂዱ። የምሬ ነው ሂዱ። ሄዳችሁ ማሳለፍ ጊዜያችሁን በጥሩ ነገር ማሳለፍ መቻል አለባችሁ ማለት ነው። ቀንን እኮ በአግባቡ የምንጠቀመው ከሆነ 24 ሰዓት አለ። 24 ሰዓት እኔ አሁን ለምሳሌ ቤተሰቦቼ ጋር ሂድ ብባልና በዓል ቢኖር ምናምን ማለት ነው ቢበዛ 10 ሰዓት ቢሄድ ነው። ከ10 ሰዓት እስከ 2 ሰዓት እስከ 3 ሰዓት ድረስ ብናመሽ ነው። ከዛ በኋላ እኮ ሌላ እኮ ሰዓት ካለ ከዛ በፊት እኮ ከ10 ሰዓት በፊት እኮ ጠዋቱ ላይ ብታስቡት ከ12 ሰዓት እስከ 10 ሰዓት ድረስ እኮ የራሳችሁ ነው ጊዜው። ያ ሁሉ ሰዓት ማጥናት ትችላላችሁ ልላችሁ ፈልጌ ነው። 3 ሰዓትም ወደ ቤት ብትመለሱ ደግሞ እስከ 5 ሰዓት ምናምን ድረስ ደግሞ ማጥናትም ትችላላችሁ። ስለዚህ በ12ኛ ክፍል ተፈታኝ ነኝ በሚለው የቤተሰቦቻችሁን ህይወት ወይም ደግሞ እምነታችሁ ጋር ያለው ነገር የቤተሰባችሁን ጊዜ ለመውሰድ አትጣሩ። እንደዛ ስላደረጋችሁ ብቻ ታልፋላችሁ ማለት አይደለም። እንደውም እንደዚህ በምትርቁበት ሰዓት ደግሞ የምርም ዲፕሬሽን ውስጥ ልገቡ ትችላላችሁ። ኔጌቲቭ ነገሩ ሊበዛ ይችላል። እንዳልኳችሁ 24 ሰዓት አለ። ያ ሁሉ ሰዓትን ደግሞ በአግባቡ መጠቀም የእናንተ ድርሻ ነው ማለት ነው የሚሆነው። እመኑኝ ደግሞ ብዙ ዋጠና አይደለም። እንዴት ማጥናት አለብን የሚሉት ደግሞ ራሱን የቻለ ዴዲኬትድ የሆነ ቪዲዮ ሰርቼላችኋለሁ። እዛ ጋር ሄዳችሁ ማየት ትችላላችሁ እንጂ 10 ሰዓት 12 ሰዓት ባጣና አይደለም። ኢፊሺየንትሊ የሆነች ውስን ሰዓትን በአግባቡ ማጥናት መቻል ያለባችሁ። አሁን ምንም ማታጠኑ አይነት ሰዎች ከሆናችሁ 2 ሰዓት ብታጠኑ 3 ሰዓት ብታጠኑ ለእናንተ በጣም በቂ ነው። እና ሌላም አይነት ተማሪዎች ትኖራላችሁ ብዙ ሰዓት ማጥናት የምትችሉት። እናንተም ደግሞ ያ ነገር የሚሰራላችሁ ከሆነ እሱን ይዛችሁ መሄድ ትችላላችሁ ማለት ነው። ሶ ለዛሬ ያስኩላችሁ 4 ቲፖች እኔ መስሉ ነበር ማለት ነው። ኦቨርቪው ለማየት ያክል የመጀመሪያው እንዴት እናጥና የሚለውን ነገር አይተነዋል። በ3 ሴናሪዮ ከፋፍለናል። ኮንሰፕቱን ማጥናት፣ ወረቀት፣ ቪዲዮ ማየት ምናምን የሚለውን። ሁለተኛነት ደግሞ ጥያቄ መስራት የሚለውን አይተናል። ሶስተኛነት ደግሞ እንዴት ስኬጁል ማድረግ አለብን፣ እንዴት ይዘን መቀጠል አለብን የሚለውን አይተናል። ስኬጁል የሚለው በጣም ትልቅ ሰፊ ቶፒክ ስለሆነ ሜቢ ከፈለጋችሁ በሌላ ቪዲዮ ይዤላችሁ እመጣለሁ ማለት ነው። ከዛ ደግሞ ሁለተኛው ደግሞ ጥያቄ ደሞና ቲፕ ያስኩላችሁ እንዴት ፕሮክራስቲኔሽን እናቆም፣ እንዴት ሌዚነሳችንን እናቆም የሚለውን ነገር ነበረ። በሶስተኛነት ደግሞ እንዴት ከፈጣሪያችን ጋር እንዴት እንገናኝ፣ ባላችሁ እምነት መሰረት እንዴት አንድ ላይ ማስኬት ትችላላችሁ የሚሆን አይተናል። አራተኛው ነገር ደግሞ እንዴት አሪፍ ጊዜ እናሳለፍ፣ እንዴት ሰዓታችንን በአግባቡ የሚጠቀም የሚሉት ነገሮች አይተን ነበር ማለት ነው። ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበረ። ከወደዳችሁት ላይክ እና ሼር ማድረግ እንዳትረሱ። ጥያቄ ካላችሁ ወይ ኮሜንት ስር ጠይቁኝ፣ ወይም ደግሞ ኢንስታግራም ላይ ሄዳችሁ መጠየቅ ትችላላችሁ ማለት ነው።
እስከዚህ ሰዓት ስለቆያችሁ አመሰግናለሁ። በቀጣዩ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ቻው